ደርግን የመሰለ የደመሰሰ ትግል እና ለዚህ ሲስተም የተጸዋ ጓዶች መካድ የለብንም ብቻ ሳይሆን ማክበር አለብን ለሰማዕታት ማለት ነው። እኔ የ40ኛው ዓመት የህይወት ተካፋያለሁ ሄጃለሁ። የዛን ጊዜ እኔ በአይኔ ያየሁት አንድ የህይወት እናት ወይም የትግራይ እናት 5 ልጆች አታ በዛ ትግል 5 ልጆች አታ አምስቱንም እዛ ተጸውቶ ሪኮግኒሽን የክልሉ ሲሰጥ ባይኔ አይቻለሁ። ይሄንን የታገለ ወይም ይሄ ትግል ይሄንን ትግል ብርሃን የነበሩ ሰዎችን ስም ሲያቆሽሽ መቀበል የለብንም። ይሄ ሲስተም የናንተ ይሄ ሲስተም ውጤት ከሆናችሁ ማለት ነው። አሁን ምንድነው እንደ ምክንያት የሚያቀርቡት? አንደኛ ምን ይላሉ? የትግራይ በላይነት አለ ይላል። መለስ ከተጸዋ በኋላ ማቆም ነበረባቸው አትሊስት። ይሄ ማን ነው የሚያደርገው? የኢትዮጵያ ህዝብ አይደለም፣ አማራ አይደለም፣ ኦሮሞ አይደለም፣ ደቡብ አይደለም፣ ሶማሌ አይደለም። ትምክተኛ ነው እንደዚህ ያደረገ ያለው። አሁን እየተሰራ ይሄ ሁሉ ሰላማዊ ሰልፍ የሚወጣው የትግራይ በላይነት አለ ይላል። የትግራይ በላይነት የለም። በየትኛው ካልኩሌሽን አሁን እንትን ሲባ ነው የሚኒስትሮችን ሲታይ ስንት ነው ያለው? በግልጽ እንነጋገር። ትግራይ ነው ያስተዳድር ያለው፣ አማራ ነው ያስተዳድር ያለው። ስለዚህ የትግራይ በላይነት የሚለው የትኛው ቦታ ስለያዙ ነው የትግራይ በላይነት የሚባለው? የትኛው መስሪያ ቤት ስለያዙ ነው? ለምን ሰላማዊ ትወጣለ? ትግራይ የበላይነት አለ። እሱ አይደለም ጫዋታው። እሱ ምንድነው? በሶማሊያ አባባል ሩህ ሐስካ ገዶን ያማ ናታ ረባ ገባዳላ ኩመቀንዑ ያንተን ባለቤት የመኘ ባለቤትን ሰው ከመኘ ባለቤትን ከመኘ ልጅህን ብትድረው አይቀበልም። ታላቅ ሴት ልጅ እንካ ባቱ ሳንታውትና እቺን እንካ ብትለው አይቀበልም። ምክንያቱም ማስደብስት ነው የፈለገው። ሌላ አባባል ደግሞ አለ ልንገራችሁ። አንድ ሶማሌ ሴት ነበረች። በኢትዮጵያ ባህልም በሶማሌ ባህልም ጋብቻ በግልጽ ካልሆነ ይከብዳል። አንድ ልጅ የወደደችውን በድብቅ አገባች። በኒካህ በሙስሊም ካልቸር በሙስሊም ሃይማኖታዊ እንትን በድብቅ አገባች። ሴትዮዋ ቤተሰቡ አያውቅም፣ ተደብቀ ነው። የሱም ቤተሰብ አያውቅም፣ የሷ ቤተሰብ አያውቅም። በድብቅ ነው የተጋቡ። ግን ከጊዜ በኋላ እናገራለን ብለዋል። ከትንሽ ጊዜ በኋላ ምን ተፈጠረ? ልጁ በመኪና አደጋ ይሞታል። ልጅቷ እንዴት ታልቅስ? ምክንያት አጣች። አሁን ለዛ ባየነ ብለ ካለቀሰች ባሊ አይደለም ብልግና ነበር የምትሰሩት፣ መቼ የተጋባችሁ ነው። ስለዚህ ተጨነቃ ዝም አለች። እየተጨነቀች በአጋጣሚ አንድ የነበራቸው ፍየል አንዱ በቀበሮ ተበላና ሞተ። አሁን በዛ ምክንያት ልጁ ሲመጣ እረኛው የታለ ዛሬ የኛ ፍየል እኮ በቀበሮ ተሞተ። የትኛው? ቀዩ? ወይኔ ብላ አለቀሰች። በቃ ምክንያት አግኝታ በዛ አለቀሰች። ከዛ አባትየው መጣና ልጄ ይሄ ለቅሶ ከፍየል በላይ ነው አለ። ይሄ ለቅሶ ከፍየል በላይ ነው። አሁን ይሄ ትግራይ የበላይነት ምናምን አይደለም። ሲስተሙን የፈለጉት ይሄ ፌደራሊዝም ሲስተም ለማጥፋት ነው የተፈለገው። ይሄንን ነው በዛ ላይ ባነሳሳት ነው። ግን የተማረ ምሁር ናችሁ። በየትኛው ካልኩሌሽን ነው በቃ የትኛው ቢሮ ይዟል? ይሄ ሲስተም እንዲጠፋ ነው። ይሄ ሲስተም ፌደራሊዝም እንዲጠፋ ደግሞ ታርጌት መድረግ ያለበት አካባቢ የት ነው ብሎ አውቋል። አንደኛ የጸጥታ መዋቅሮቻችን፣ ሁለተኛ ደግሞ ይሄን ትግል የመጀመሪያ ያመጣው ምንድነው? ዲሞክራሲያዊ ናሽናሊዝም መፈጠር የሚለው ዲሞክራሲያዊ ብሔርተኝነት መፈጠር አለብን ያለው ውሸት ይሆናል ማለት ነው። እኔ በሶማሊነትን እኮራለሁ፣ ትግራው በትግራይነቱ መኮራት አለበት፣ ግን ለሌላ ብሔረሰብ ደግሞ ማቋሸሽ የለብንም።